ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? ለዛሬ የተለያዩ የአማርኛ ቃላቶቹን አምጥቼላችኋለሁ ማለት ነው። ባለ 3 ፊደላት የአማርኛ ቃላት የተሰበሰቡበት ማለት ነው። በሸ ቤት፣ ቀ ቤት፣ በቤት፣ ተ፣ ቸና ነ እዚህ ጋር በምታዩት ማለት ነው። እዚህ ጋር አዘጋጅቼ አምጥቼላችኋለሁ። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በደንብ አድርጌ ነው ያነብላችኋለሁ። እናንተ ቃላቶቹን ከየት ከየት ፊደላቶች የመጡ በአንድ ላይ ትርጉም ያላቸው ቃላቶች እንደሆኑ በደንብ አድርጋችሁ ማየት ይጠበቅባችኋል ማለት ነው። ከዚህ ውጭ የተለየ ነገር ካለ እናንተ መጻፍ ትችላላችሁ። የተለያዩ ፊደላቶቹን በአንድ ላይ እያቀላቀላችሁ ወይም ደግሞ በአንድ ላይ እያጣመራችሁ ትርጉም ያለው ቃላት መመስረት። በላ፣ ጠጣ፣ መጣ፣ ሄደ ልክ እንደዚህ ሰላምታ ሊሆን ይችላል። እንደነዚህ ያሉ ነገሮችን በደንብ አድርጋችሁ እንትን ማለት ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ እኔ ቪዲዮውን በደንብ አነብላችኋለሁ። እናንተ እስከመጨረሻው ድረስ አብራችሁን ቆዩ። ከመጀመሪያው ስጀምር ሸለመ ሸለመ ይላል የመጀመሪያው። ሁለተኛው ሸማኔ ሸማኔ፣ ሹመት ሹመት፣ ሻወር ሻወር፣ ሻንጣ ሻንጣ። እሺ እንየው ይሄንን ሸለመ ሸለመ፣ ሸማኔ ሸማኔ፣ ሹመት ሹመት፣ ሻወር ሻወር፣ ሻንጣ ሻንጣ ብለን የመጀመሪያውን መመስረት እንችላለን ማለት ነው። እናንተ ጋር ስጨርስ መጨረሻ ኮመንት ላይ የምትጽፉልኝ የቤት ስራ እሰጣችኋለሁ እናንተንም ማለት ነው። ምክንያቱም እዚህ ጋር አንብባችሁ እናንተ ደግሞ በራሳችሁ መጻፍ ስላለባችሁ። እዚህ ጋር በሰ ቤት ሰላም ብላችሁ ትጽፉልኛላችሁ ሰላም ብላችሁ ትጽፉልኛላችሁ ማለት ነው። ሁለተኛው ጋር ስንሄድ ቀበቶ ቀበቶ፣ ቀለም ቀለም፣ ቁመት ቁመት፣ ቅዳሜ ቅዳሜ፣ ቆስጣ ቆስጣ ብለን እንመሰርታለን። እሺ ቀበቶ ቀበቶ፣ ቀለም ቀለም፣ ቁመት ቁመት፣ ቅዳሜ ቅዳሜ፣ ቆስጣ ቆስጣ ብለን የቀ ቤትን ጨረስን ማለት ነው። አሁን ደግሞ ወደ በቤት ልንሄድ ነው። በሰለ በበሰለ፣ ባቄላ ባቄላ፣ ባትሪ ባትሪ፣ ብርድ ብርድ፣ ቦርሳ ቦርሳ ብለን እናነባለን ማለት ነው። እሺ በሰለ በበሰለ፣ ባቄላ ባቄላ፣ ባትሪ ባትሪ፣ ብርድ ብርድ፣ ፖርሳ ቦርሳ ብለን እናነባለን የበቤት ማለት ነው። ቀጣይ የተቤት ነው። ተማሪ ተማሪ፣ ተልባ ተልባ፣ ታታሪ ታታሪ፣ ቴምር ቴምር፣ ትልቅ ትልቅ። እሺ ተማሪ ተማሪ፣ ተልባ ተልባ፣ ታታሪ ታታሪ፣ ቴምር ቴምር፣ ትልቅ ትልቅ ብለን እንመሰርታለን ማለት ነው። የተቤቶችን በደንብ ጨረስን። አሁን ደግሞ የቸ ቤት ቸኮለ ቸኮለ፣ ባለ 3 ፊደል ስለሆነ ነው እንጂ ባለ 4 ቢሆን ቸኮሌት ማለት እንችላለን፣ ቸረቸረ ማለት እንችላለን። ግን ይሄኛው ባለ 3 ስለሆነ ቸኮለ። ቻይና ቻይና፣ ቺፕስ ቺፕስ፣ ችግር ችግር፣ ችግኝ
ችግኝ ብለን እንመሰርታለን ማለት ነው። እሺ ቸኮለ ቸኮለ ቻይና ቻይና ቺፕስ ቺፕስ ችግር ችግር ችግኝ ችግኝ እንላለን ማለት ነው። የመጨረሻ ደርሰናል። ነብር ነብር ነጋዴ ነጋዴ ነፋስ ነፋስ ናቸው ናቸው ንስር ንስር ብለን እንመሰርታለን ማለት ነው። ንስር ብለን እንመሰርታለን። እሺ ነብር ነብር ነጋዴ ነጋዴ ነፋስ ነፋስ ናቸው ናቸው ንስር ንስር ብለን መሰረትን ማለት ነው። ስለዚህ እኔ ጨርሻለሁ። እናንተ ማድረግ ያለባችሁ ምንድነው? ቃላቱን ሰላም የሚል ኮመንት ላይ ጻፉልኝ። እስቲ እናንተ ባለ 3 ናችኋ ሰላም ስንል ባለ 3 ስለሆነ ሰላም ብላችሁ መስርቱልኝ። ስለዚህ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እኔ በቀን አንዳንድ ሰዓት በሳምንት 5 ቀን በተመቻችሁ ሰዓት ጠዋት፣ ቀን፣ ማታ ስራ ጨርሳችሁ እረፍት በምትሆኑበት ሰዓት በግሩፕም ይቻላል በግልም ይቻላል መጥታችሁ መማር ትችላላችሁ። ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ 251 251 9 18 32 00 42 በሚለው ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። በዚህ ስልክ ቁጥር ተማሩ። በኢሞ ደውሉልኝ ሃይ በሉኝ። በቴሌግራም በኢሞ በዋትሳፕ በተመቻችሁ ሃይ በሉኝ። በዚህ ስልክ ቁጥር ትማራላችሁ ማለት ነው። በተመቻችሁ ሰዓት እያመቻቻችሁ ጨርሻለሁ። በፍጥነት አሁን ምንድነው? ፈጠን አድርጌ ላንብብላችሁ የመጨረሻ ማለት ነው። የመጀመሪያው ሸለመ፣ ሸማኔ፣ ሹመት፣ ሻወር፣ ሻንጣ። ሁለተኛ ቀበቶ፣ ቀለም፣ ቁመት፣ ቅዳሜ፣ ቆስጣ። 3 በሰለ፣ ባቄላ፣ ባትሪ፣ ብርድ፣ ቦርሳ። አራተኛ ተማሪ፣ ተልባ፣ ታታሪ፣ ቴምር፣ ትልቅ። 5 ቸኮለ፣ ቻይና፣ ቺፕስ፣ ችግር፣ ችግኝ። የመጨረሻ ነብር፣ ነጋዴ፣ ነፋስ፣ ናቸው፣ ንስር ይላል ማለት ነው። በደንብ አድርጋችሁ እናንተ እየደጋገማችሁ እዩት። እኔ ጨርሻለሁ። ይበቃኛል። አመሰግናለሁ። ቻው። መልካም ጊዜ፣ መልካም ቀን